የሸማች ፕሮጀክት ላይ የሸማች የለም የሌለበት ምክንያት ምንድን ነው? በልማት ስለተነሳ ትንሽ ስላለ አሁን አካባቢ ማንገብ እየሰራው ስለሆነ ሸማች ሁሉም ሸማቾቻችን የሉም። በዚህ ምክንያት ነው። የሁለተኛው ጥያቄያችን ደግሞ ሸማች ላይ ደረሰ ትክክላችን የሸማች አባሎቻችን በጠቅላላ ጠቅላላ ጉባኤ በጠራንበት ሰዓት የተወሰነ ውሳኔ አለ። ያ የተወሰነ ውሳኔ ሸማች ማህበሩ ምን ላይ ደረሰ አልተገለጸ። በሰዓቱ ላይ ነበሩ ያለውን ነገር ከህብረተሰቡ ከጽህፈት ቤትን ለከተማ አጣሪ ኮሚቴ ተዋቅሮ እየተጣራ ነው። አሁን መጨረሻውን ደግሞ ከዚህ በኋላ ያለው የሚቀርበው ገና ትንሽ ስለሚቀረው ነው። ሁለተኛ ነገር በሶስተኛው ደረጃ ሄደው ምንድነው እኔ ያልመለስኳቸው ካለ ጓደኞች ማሉ ነጋዴ ይባላል። በየቦታው ሲመጣ መርካቶ ላይ ነው መንግስት ማተኮር ያለበት መርካቶ ነው። ደረሰኝ እንኳን አይሰጣቸውም። ለምሳሌ ከመርካቶ ሰሞኑን አንድ ባላም አጥቶ ነበር ዘይት ቀነሰ። አሁን ትናንትናና ከትናንትና ወዲያ ጨመረ። ምክንያቱም መንግስት መቆጣጠር ያለበት መርካቶ ገበያው ነው። አስመጭና ላቆቹ ነው ከራይ እታች ያሉት ለምሳሌ ከዚያ ሲያመጡ የመኪና የመሸከም የምናምን ሁሉ ነገር እንዳለ ሁሉ መርካቶ ላይ መንግስት መረባረብ አለበት የሚል መርካቶ ላይ ነው ትልቁ ሚና ያለው። መርካቶ ካፒታል ያላቸው እነሱ ናቸው። ሁለተኛ ነገር ደግሞ መርካቶ ላይ በጣም ከባድ ነው ነው አሁን ነጋዴዎች የሚናገሩት በጣም ገቦችና መርካቶ ያሉ ነጋዴዎች ይተዋወቃሉ። በምን እንደሚተዋወቁ አላውቅም። ስለዚህ እነሱ ላይ አሁን መንግስት አተኩሮ ማሳየት መርካቶ ያለው ገበያ ከቀነሰ በየቦታ ይቀንሳል። ስለዚህ እናንተ የትኛውን ቦታ ስትሰበሰቡ የትኛውን ቦታ እኔ ለምሳሌ በስብሰባ ላይ አሁን በገቦች አሁን ለታንጸባርቀዋለሁ። ምክንያቱም ትልቁ ሚና የሚጫወተው ትልቁ ያለው ገበያ መርካቶ ነው። ዛሬ ይወርዳል፣ ነገ ይጨምራል፣ ከነገ ወዲያ ይጨምራል። እየጨመረ አሁን ላይ ቀንሶ ነበር፣ አሁን ደግሞ መጨመር ጀምሯል። ይህን ለሚመለከተው ብታቀርቡ እኔ በበኩሌ ደስ ይለኛል። ማንሳት የፈለኳቸው አንድ ሁለት ሶስት ነጥቦች ይኖሩኛል። ማለት መመሪያ ይወርዳል፣ መንግስት ነው የሚያወርደው። መመሪያ ተቀርጾ ከመውረዱ በፊት ግን ማህበረሰብ ቅድሚያ አወያይቶ ቢሆን ጥሩ ነበር እያስባለሁ። ምክንያቱም ያው መመሪያ የሚወርደው ለማህበረሰብ ነው፣ ለነጋዴው ነው፣ ለነዋሪ ኮንዶሚኒየም ሸማች በስራ ማህበር የለንም እኛ ያስፈልገናል እንዴት ነው የሚቋቋመው ለምን ይመስለኝ በሁለቱም ላይ ያጠራ ያለ ሀሳብ መስጠት ያህል ነው። ነባሩ በስራ ማህበር እንደምታወቀው 2017 ሰኔ 10 አካባቢ ላይ በጠቅላላ ጉባኤ ውሳኔ መሰረት በኮሪደር ምክንያት ከ95% በላይ ወደ ሌላ ስላደረገ በውሳኔ መሰረት ፈርሷል። ከዛ በኋላ ደግሞ እዛው ከአባሉ ተወክሎ ከስራው ተወክሎ ከእናት መስራቤት ጭምር አጣሪ ኮሚቴ ተቋቁሟል እዛው ማለት ነው። ከዛ በኋላ የአጣሪ ኮሚቴ ከረጅም ጊዜ እስከዛሬ ድረስ ያለው ንብረት የመሰብሰብ ስራ እየተሰራ ነበር። ያ ንብረት ተሰብስቧል ደግሞ ተጣርቶ በአይነት በቁጥር ከተጣራ በኋላ ለጨረታ ወጥቷል ማለት ነው። ጨረታ ወጥቶ ጨረታውን ሂደቱን በጠበቀ መልክ በመመሪያ መልክ መመሪያው እና ደንቡን ሳይጥስ የመከፈት ደረጃ ደርሷል። ከዛ በኋላ አሸናፊ ተወሰደ። ከገባ በኋላ በሸሪዓ መሰረት እያንዳንዱ የሚገባው በሪባው ልክ የመከፋፈል ስራ ለአባሉ
ሰላም ነው።